ልጆች በዚህ ሰፈር ስራ አለ። እሺ እንደዚህ ጥሩ አለ። ትምህርት አለ። ምን አንተ ትምህርት አለ? ትምህርት አለ። ዲግሪ ስንት ጨርሼ ቤት ውስጥ ተቀምጬ እስካሁን የድንጋይ እየሰራ ነው። የድንጋይ ቀስራ በቀን የመሰለው አሁን በቀን ሰራተኛ ነው። እሺ አሁን እንደዚህ እጅ እንደዚህ ሆነ። አሁን ምን ልትሆን ፈልገህ ነው? ለዛኛ ምን ልትሆን ፈልገህ ነው አንተ? እኛ ስራ ነው፣ ሰላምና ስራ ነው እኛ ፈልግ። እሺ ረብሻ አይፈልግም። አሁን እኛ መንግስት ሰላም ስላለ የሌላ ሰላም ፍቅር መኖር ይፈልጋል። አሁን ዱዓይ አድርገው። አሁን ተው፣ ሌላ ተውና ዱዓይ ብቻ አድርገው። አንድ ቀን ያልፋል። እሺ ያደርጋለሁ ዱዓይ። እሺ አሁን እነዚህ ሰዎች በሚዲያ የሚያዩ ሰዎች ምን አይነት ጥያቄ መስጠት ፈልገው ነው አንተ? አሁን ተው፣ የህዝብ ተው። አዎ የህዝብ ነገር አሁን የምትነገሩ ነገር አላህ ላይ ይወስዳሉ። ተውኛ በህዝብ የምትነገሩ ነገር ካለ ምንድን ነው ወይ ነገር? አሁን እኔ ሰዓቱ አሁን 6 ሰዓት ስለሆነ አሁን በጫ ሰዓት ስለሆነ በኋላ ነገር አለ ወይ? በኋላ ለምን? አሁን እኮ በካሜራ አለ። ስለዚህ አሁን ምን ልትናገር ፈልጌ ነው እኮ ለነሱ። አሁን እኛ እንደ ድራ እንደት ነው ታውቃለህ? አሁን እኛ በቃ በስደት ወደ ልማት መስራት፣ ቀለም መቀባት እኛ ስራ በቃ ሁሉም ኢትዮጵያ ብዙ ሰው ስላለ በዚህ ውጭ አንድነት መኖር ይፈልጋል። እንደዚህ ነው የሚፈልገው። አሁን ሃይማኖት እኩል ነው። እንደዚህ ነው። አዎ እኛ ሰላም ይፈልጋል፣ መኖር ይፈልጋል። እኛ ካንቲባ ክቡሩ በጣም እየሰራ ነው ከተማ። ለዚያ በቃ እናመሰግናለሁ። አካውንት ተናስ ማየታን ዱአ ማልጎላ ተላካ አካውንት ይተና ወራ ሐዘን ደብል ስከዳ ላላ ገደ ገደ ነው በለዚህ ከኛ ከነ ጃጋ ፎሎ ላይክ ሼር ጉሩ ምራምተና በለየ መንግስት